ከአማራ ማህበረሰብ አባልነቱ እንደተሰረዘ መቆጠር አለበት። ደሙ በቤተሰቦቻቸው ላይ የገዱ አንዳርጋቸው የልደቱ አያሌው በዘመዶቻቸው ላይ ደም አለባቸው። ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች በለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናሽተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። አቶ ልደቱ አያሌው በታጣቂ ኃይሎች አመራሮችም ቤተሰቦች ላይ ጥቃት እንዲደርስ ዛቻ ማስፈራሪያና ጥሪ እየተደረገ ይገኛል ሲሉ ለሰብአዊ መብት ተቆርቋሪ ተቋማትና ዜጎች መገናኛ ብዙሃን በሙሉ ሲሉ በላኩት መግለጫ አሳወቁም። አቶ ልደቱ አያሌው ለሚዲያችን ባደረሱት መግለጫ እንደገለጹት ጉዳዩ የዘር ማጥፋት ቅስቀሳን ይመለከታል ያሉ ሲሆን የዓለም አቀፍ አስተባባሪ ኮሚቴ በማለት ራሱን የሚጠራው ስብስብ የራሱ ልሳን በሆነ መገናኛ ብዙሃን አማካኝነት የማይጠየቅ ትውልድ በሚል ርዕስ ሰሞኑን 17 አባላቱ የተሳተፉበት ውይይት ማካሄዱን ገልጾ አቶ ተክሌ የሻውና ፕሮፌሰር ሀብታሙ ተገኝ የተባሉ ሰዎች ከውይይቱ ርዕሰ ጉዳይ ጋር በቀጥታ የሚያገናኘን ጉዳይ ባይኖርም በዚህ ውይይት ላይ ፕሮፌሰር ሀብታሙ ተገኝ ባደረጉት ንግግር የኔን የልደቱ አያሌውና የአቶ ገዱ አንዳርጋቸውን ስም እየጠቀሰ በእኛ ዘመድ አዝማዶቻችን ላይ የዘር ማጥፋት እርምጃ እንዲወሰድ ከፍተኛ ቅስቀሳ ተካሂዷል ብለዋል። ፕሮፌሰር ሀብታሙ ተገኝ ባካሄዱት በዚህ የዘር ማጥፋት ቅስቀሳ ላይ ከተናገሩት ውስጥም ብለው በመግለጫቸው ላይ አቶ ልደቱ ከጠቀሱት ውስጥ አንደኛ በጦርነት ወቅት በላሊበላ ከተማ የሚገኝ የመንግስትም ሆነ የግለሰብ ንብረት ሙሉ በሙሉ ሲቃጠልም ሳይቃጠል የቀረው የልደቱ አያሌው ሆቴልና የሱ ቤተሰቦች ንብረት ብቻ ነው በማለት በከፍተኛ ቁጭትና በእርግጠኝነት ገልጿል ብሏል። ሁለተኛ የልደቱና የዘመዶቹ ንብረት የተሰራው በአማራ ርስት ላይ ስለሆነ እርምጃ ሊወሰድበት ይገባል በማለትም ተናግረዋል። ሶስተኛ የልደቱ አያሌውና የገዱ አንዳርጋቸው አማራነትና ዜግነት የሚሰርዝ ህግ ሊወጣ ይገባል ብለዋል። አራተኛ የአማራ ህዝብ ደም ባለዕዳ የሆኑት አቶ ልደቱ አያሌውና ገዱ አንዳርጋቸው ዘመዶች እስከ 7ኛ ትውልዳቸው ድረስ በእናታቸውም በአባታቸውም ጥናት ተደርጎ ሊመዘገብና እርምጃ ሊወሰድባቸው ይገባል በማለት በተደጋጋሚ ጥሪ አቅርበዋል ብለዋል። አምስተኛ ይህ አይነቱ እርምጃ በእኔና ገዱ ላይ ሊወሰድብን የሚገባው እኛ አማራዎች ሆነን እያለ እነ ፕሮፌሰር እስቄል የሚገኙበት ውይይት ላይ እየተሳተፉ ነው በሚል እነ ልደቱ አያሌውን መውቀሳቸውና በዚህም ምክንያት እርምጃ እንዲወሰድባቸው ጥሪ ያደርጋል። የተደረገውን ቅስቀሳ አደገኝነት ትገነዘቡት ዘንድ በማለትም አቶ ልደቱ አያሌው የቪዲዮ ማስረጃንም ልከውልናል። አቶ ልደቱ ይቀጥሉና ይህ የዘር ማጥፋት ፋሽስታዊ ቅስቀሳ ከላይ በተጠቀሰው መገናኛ ብዙሃን አማካኝነት ከተሰራጨ በኋላ በተለያዩ ዘመዶቻቸው ላይ የተለያዩ የግድያ ዛቻዎችን ያቀረቡ መሆኑን ከኔ ጋር የስምና የስጋ ዝምድና ያላቸው ዘመዶች ከፍተኛ ፍርሃትና ስጋት ውስጥ ወድቀዋል ብለዋል። ስለሆነም እንዲህ አይነቱ ፋሽስታዊ የዘር ማጥፋት ቅስቀሳ ለኔና ለቤተሰብ ዘመዶቻችን ብቻ ሳይሆን በአጠቃላይ በህብረተሰቡም ዘንድ ላይ የሚከሰተውን አደጋ በውል የምትገነዘቡ የሰብአዊ መብት ተቆርቋሪ የሆናችሁ ተቋማት ዜጎችና መገናኛ ብዙሃን ይህንን የዘር ማጥፋት ቅስቀሳ እንድታወግዙት በተለይም እንዲህ አይነት ወንጀል እየተፈጸመ የሚገኘው ለአማራ ህዝብ ደህንነት ተቆርቋሪ መስለው እየቀረቡ ባሉ ግለሰቦች ስለሆነ እንዲህ አይነቱ ዘረኛ አስተሳሰብ የአማራን ህዝብ ትግል የሚጎዳ በመሆኑ የወቅቱ የአማራ ህዝብ ፍትሃዊ ትግል የምትደግፉ ተቋማትና ግለሰቦች ይህንን ወንጀል በግንባር ቀደምነት እንድታወግዙ በመጨረሻም የሰብአዊ መብት ተቆርቋሪ የሆናችሁ የህግ ባለሙያዎች በአሜሪካ ምድር ተቀምጦ እንዲህ አይነት ፋሽስታዊ የዘር ማጥፋት ቅስቀሳ በሚያካሄድ ግለሰብና ሚዲያ ላይ ያለ ክፍያ ክስ የመመስረት እገዛ እንድታደርጉልኝ በዚህ አጋጣሚ በአክብሮት ጥሪ አቀርባለሁ ሲሉ አቶ ልደቱ አያሌው ጥቅምት 11 ቀን 2017 ዓ.ም ባወጡት መግለጫ ላይ በቤተሰቦቻቸው ላይና በዘመድ አዝማዶቻቸው ላይ በፋኖ አመራሮች የተደረገውን የቅስቀሳ ጥሪ አውግዘዋል። አቶ ልደቱ አያሌው የላኩልንን የቪዲዮ ማስረጃም ከዚህ እንደሚከተለው አያይዘን አቀርበናል። ልደቱ ያሉት እኔ በእነሱ ብቻ አይደለም
በዘር ማንዘራቸው በአባቱም በእናቱም 7 ትውልድ የአማራ ደም በነሱ በዘመዶቻቸው ላይ ነው። እንደዚያ ነው አድርጌ ነው የማየው እኔ። በገዱ አንዳርጋቸው አይነት ሰው፣ በልደቱ አይነት ሰው ደሙ በ7 ትውልድ ደማቸው የአማራው ደም በቤተሰባቸው ላይ ይሆናል ብዬ ነው ማመን። እንደዚህ አድርገን ነው ማየት ያለብን። እኔ ስለዚህ መመዝገብ አለብን። የመረጃ ቋት ተሰብስቦ የሚያሴሩት ሴራ ዋለልኝ መኮንንን ይዘው አለጋራን ሲረቱ በወንድም በእህቱ በሚለው የኛኑ መሳሪያ አድርገው አፍ አንደበት ተከራይተው የኛኑ ባንዳዎች እስኪ እግዚአብሔር ያሳያችሁ። አሁን ሕዝቅኤል ግብሳ የሚባል ሰው ጋር የአማራ ትውልድ ያለው ሰው እንደዚያ የአማራ ሕዝብ እንዲደመሰስ እድሜ ልካቸውን ከሰሩ ከአማራ ባለደሞች ጋራ አይን ለአይን መታየት ይቻላል። አንድ ስብሰባ መታደም ይቻላል። ከጠላት በላይ ጠላት አይደለም። ከዚህ በላይ ጠላትነት አለ። ከዚህ በላይ ንቀት አለ። እና እኔ የመረጃ ቋት ሰብስበን ደም የነሱ ዘመዶች እየዘነጡ የእሱ ዘመዶች ቤት አልተቃጠለም። ላሊበላ ምንም የተረፈ የግለሰብም የመንግስት ንብረት የለም። ላሊበላ የእሱንና የእሱን ዘመዶች ብቻ ነው የተውት። የእሱ ሆቴል ምንም አልነካውም። ምክንያቱም የነሱ ወገን ነው። እና እኔ ቢያንስ እንኳ ሲናገሩ እኔ የአማራ ባለደም ስለሆንኩኝ እኔ ወገን ከአማራ ማህበረሰብ አባልነቴ ወጥቻለሁኝ ብለው አውጀው አማራን የሚመለከት የአማራውን ርስት በሚመለከት እኔ ልናገር አይገባኝም፣ አማራውን ወክዬ አይደለም ከአማራ ማህበረሰብ አባልነቴ ወጥቻለሁ ብለው አውጀው እንኳ ቢያደርጉት ጥሩ ነው። እና በቁስላችን ላይ ጨው የሚነሰንሱበት እነዚህ ሰዎች አማራነት ከአማራ ቤተሰብ መወለድ አይደለም፣ የሰውነት የደም ጥራት አይደለም፣ ተግባር አይደለም። አንድ ክርስቲያን የሆነ ሰው አንድ ሰው ክርስትናን ሊያጠፉ ድርጅት ፈጥረው ወታደር አደራጅተው ትርክ ፈጥረው ሰነድ ሰንደው አስተምረው ኃይል ፈጥረው ክርስትናን ሊያጠፉ ከተነሱ ሰዎች ጋር የሚተባበር ከሆነ እንዴት ነው ክርስቲያን ልንለው እንችላለን? ያንን ክርስትናን ሊያጠፋ የተነሳ ሰው እና ክርስትናን ከዓለም ላይ ሊያጠፉ ከተነሱት ጋር የሚሰራውን ሰው ክርስቲያን ነኝ ቢል እኛ እንደ ክርስቲያን መቀበል አለብን እና ልደቱን እንደ አማራ ማየት አለብን። ቢያንስ እንኳ እነሱ ማወጅ አለባቸው። የአማራውን አጽመ ርስት በሚመለከት የሚያዝዝበት የእሱ ቤተሰቦች ቤታቸው ያረፈበት መሬት ጨምሮ ያማራው ነው። በዚህ አማራው ነው የሚያዝዝበት። ያንን የአማራውን ንብረት በሚመለከት የአማራውን ሀገር በሚመለከት ማዘዝ የሚችል አማራው ብቻ ነው። እሱ ስለ አማራ ምንድን የአማራ ህልውና እንዲያከትም ከሚሰሩ ሰዎች ጋራ እየመከረ ስለ አማራ መወሰን አይችልም። ይሄ በግልጽ ከነዚህ ሰዎች የምንለይበት እነዚህ ሰዎች ከ1960ዎቹ ጀምሮ በለው አማራን ሲሉ የነበሩት በእውነት ከአማራ ማህበረሰብ አባልነታቸው እንደተሰረዙ እና የሚለዩበት ህግ መውጣት አለበት። የደች ሰዎች ይሄንን አድርጓል፣ ራሽያኖች ይሄንን አድርጓል። ከናዚዎች ጋር የተባበረውን በሙሉ መዝግበው ዜግነቱን ነው የሰረዙት እና ከ30 ከ20 ከ40 ከ50 ዓመት በኋላ ነው ዜግነታቸው የተመለሰላቸው የሚያቀል ነገር ሲገኝ። እኔ እንደዚያ ነው። ምክንያቱም የዘር ፍጅት ነው የታወጀበት፣ ዝም ብሎ አይደለም። የኛ እንደ ህዝብ አማራነት ነው ወንጀል የተደረገና እንደ ህዝብ የዘር ፍጅት አውጀው የዘር ፍጅት ከፈጸሙብን ሰዎች ጋር የሚሰበሰብ ከአማራ ማህበረሰብ አባልነቱ እንደተሰረዘ መቆጠር አለበት። ደሙ በቤተሰቦቻቸው ላይ የገዱ አንዳርጋቸው የልደቱ አያሌው በዘመዶቻቸው ላይ የገዱ አንዳርጋቸው 500 የሚሆን ቁስለኛና ሙት አድርጓል። የባህር ዳር የጎንደርና የጎጃምን ወጣቶች የሱ የሞቱት አርፈዋል። እግራቸው ተልቶ መንቀሳቀስ አልችል ብለው በሞትና በህይወት መካከል ያሉ አሉ።
እንደዚህ አድርጎ ያሰቃየ ሰው አሁንም ከጸረ አማራዎች ጋር ይዶልታል። የሱ ዘመዶች ማንም የገደላቸው የለም። ምክንያቱም ተንቀን ነው። ደሙን አይመልስም። ተጠያቂ ስላልሆኑ ለዘመዶቻቸው ሲሉ ይፈሩ ነበር። በዘመዶቻቸው ላይ ደም አለባቸው። በእኔ አስተሳሰብ ይሄንን ሁላችንም ፑሽ ማድረግ አለብን። የገዱ አንዳርጋቸው፣ የልደቱ አያሌው በእናታቸውም በአባታቸውም 7 ትውልድ የአማራ ደም በቤተሰቦቻቸው ላይ ነው። ይሄንን በየአደባባዩ መናገር አለብን። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም